ስለዚህ እንዳልኳችሁ ይሄን ነገር አደርጋለሁ፣ አትጠራጠሩ። አጠገቡ ካለች ፈቴ አለቃቸው ሁለቱንም ማለት ነው። እሱንም ነው ማለቃቸው። እሷ መጥቻ አልሄድም ዝም ብዬ እሱንም አለቀው። ስለዚህ ሳወራው ራሱ ስሞት ጠራው በቃ ምን ልበላችሁ ገሚ ነው የሚታለው ውስጤ ማለት ነው። በቃ ምን አጠገቤ ኖራ ምቻት በቃ እንድትቀጫት የሚለኝ አይነት ስሜት ነው ውስጤ ያለው ማለት ነው። በቃ ምን ልበላችሁ እና ተረጋጊ ብዬ ተረጋጊ በቃ የለችም በቃ እንደሌለች አድርገሽ አስበሽ ተረጋጊ። ሳስበው ራሱ በቃ ምን ልበላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ ተመልካቾች? በያላችሁበት ሰላማችሁ ብዝት ይበልልኝ እያልኳችሁ ያው እንግዲህ እንደሚታወቀው ዛሬ ቪዲዮ የሰራሁት ከዝዋይ መልስ ነው ማለት ነው። ከዝዋይ ተመልሻለሁ። ያው ምን ልበላችሁ ትንሽ ያው ደስ ይል ነበር። በጣም ተመቸኝ ነበር። ከአዳማ የበለጠ ነበር የተመቸኝ ብላችሁ የእውነቴን ነውና በጣም ደስ የምትል ከተማ ነች። በጣም ደስ የምትል ሀገር ነችና እውነት እኔ በልጆቹ በነኦሼ እና በዛች ፈቲያ የምትባለው በመሄዴ ምክንያት እንደውም ደስ ያለኝ ምክንያቱም ትንሽ ረሃ አግኝቼ ተዝናንቼ ነው የገባሁት። ደስ ያለኝ በጣም ማለት ነው ደስ ያለኝ እና በቃ ምን ልበላችሁ የአየሩ ሁኔታ የሰው አካባቢ ማለት ምን ልበላችሁ ሰዎቹ እንዴት ስፍስፍ እንደሚሉላችሁ በቃ አለ አይደል በጣም ነው የሚያዝኑላችሁ። በቃ አንድ ቦታ ስትቀመጡ ወይ ያ ወዲያውኑ ይመጡና ምን ትፈልጊያለሽ ምንድን ነው የሚያስፈልግሽ እንክብካቤውን ልነግራችሁ አልችልም። ያው ከዚህ በፊትም ሀገሬ ስለሆነ አንድ በጣም በቃ ከዚህ በፊት ረጅም ዓመትም አብረናቸው የቆየናቸው ቤተሰቦች ያሉ ጓደኞቼም እዛ ናቸውና በቃ ምን ልበላችሁ ደስ የሚል ጊዜ ነበር ያሳለፍኩት ብላችሁ በቃ እውነት ማመን ነው የሚከብድ። ያው ምክንያቱም ዝዋይ ማለት ለኔ ተወልጄ ያደኩባት ሀገር ነች እና ለኔ በጣም ትልቅ ቦታ ያላት ሀገር ነችና እኔም ለዝዋይ ወይም ለባቱ በጣም ትልቅ ቦታ ያለኝ ሰው ነኝ። ምክንያቱም አሁን ሙሉ በሙሉ ከአዳማና ከባቱ የትኛውን ትመርጫለሽ ቢሉኝ አንድ ሰው እንደዛ ብሎ ቢጠይቀኝ እኔ በጠቅላላ ባቱ ነበር የሚመጣው እና ከዚህ በፊትም ከኦሼ ጋር ያው በትዳር እዚህ እንሆንና ግን እኔ በቃ ባቱን ንግባ ባቱ ብንኖር ይሻለናል። እኔ ባቱን ነው የምወዳት። ምክንያቱም ምንም ቢሆን ሰው ተወልዶ ያደገበትን ሀገር ማንም የሚጠላ ሰው የለም። ምክንያቱም ያው እኔ አንድ ተወልጄ ያደኩበት ሀገር ስለሆነ በስፋት ህብረተሰቡን ማቅ ስለሆንኩኝ እና በቃ ምክንያቱም አንድ ምንም ቢሆን የተላመዱት ሀገር ይሻላልና እኔ ያኔ በዛን ብዙም ያህል እንትን ስለማልላት ያው መምጣት እመጣለሁ አዳማ። ነገር ግን ያው ውስጧ ተቀምጬ ይሄን ስለ አዳማ ዙሪያ እንትኑ አላውቅም አሁንም ቢሆን ማለት ነውና ምክንያቱም ብዙ ውስጥ ለውስጥ ስለማልሄድ እንደምታውቃት ያው አዳማ ሰፊ ነችና ባቱን ግን ብትጠይቁኝ ምንም አይነት ከኔ ጠይቃችሁ የምታጡት አይነት መልስ የለም ማለት ነው። እና በቃ ምን ልበላችሁ የእውነት በቃ እንደዛ ስለው በዛን ሰዓት አይ በቃ ኢንሻአላህ ወደፊት ላይ መኖራችን አይቀርም ምናምን ብሎኝ ከኦሼ ጋር መካከል ነበር። ያው ከኦሼ ከዚህ ደርኳቸው ያለውትና በዛው አላህ አላለው እኔና እሱ ልንስማማ አልቻልንም፣ አብረን ልንሆን አልቻልንም። እና እንግዲህ በቃ ምን ልበላችሁ የእውነት ግን ያው እዛ በመሄዴ ደስተኛ ነኝ። ምክንያቱም ሀገሬን በዛው ጎብኝቼ ተዝናንቼ ቤተሰቦቼን ጓደኞቼን ዘመድ አዝማዶቼን በዛው ሰላም ብያቸው ዘይሬያቸው በመምጣቴ በጣም ደስተኛ ነኝና ያንን ቪዲዮ ቀርጬ ብለቅላችሁ ደስ ይለኝ ነበር። አንድ በህይወቴ ለመጀመሪያ ጊዜ በቃ በጣም የተሰማኝ ነገር አለ። ምንድነው ካላችሁኝ ያንን ምክንያቴ ባለትዳር ሆናችሁ ሁሉም ባለትዳር መሆኔን እያወቀ ለመጀመሪያ ጊዜ ባቱ ብቻዬን ሲሄድ በጣም ነው የከፋኝ። በጣም ማለት ነው። ምክንያቱም ያው ለመጀመሪያ ጊዜ ስላችሁ ሀገሬ ናት። ነገር ግን ሰው ባለትዳር ነሽ ብሎ ስለሚጠብቀኝ ከሱ ጋር ወይም ከባለቤቴ ጋር ከዚህ በፊት እንኳን ልዝናና ያልሄድኩትን ዛሬ ብቻዬን ሄጄ ስዝናና በቃ ሰው ምን ልበላችሁ ያው የሰው አፍና የሰው ወሬ እኔ አልነግራችሁም። የሰውን አስተሳሰብ ታውቃላችሁ እናንተ። እሱ ነገር ትንሽ ደብሮኝ ነበር። እንደገና አቶ ኦሼ የዝዋይ ልጅ መሆኔን እዛ እንዳደኩ ስለሚያውቅ ተወልጄ እዛው እንዳደኩ ስለሚያውቅ የዛ ሀገር ነዋሪ እንደነበርኩ ስለሚያውቅ ምንድን ያለው እነሱ ጭራሹኑ ሀይቅ ውስጥ ሲወራወሩ ምናምን በነበሩት ቪዲዮ ላይ የሆኑ ልጆች እቺ ፈቲያ የምትባለውን ድራሽ አይጥፋና እንደውም በዛው ቢወስዷትና እዛው ሀይቅ ውስጥ እንደው እዛው አፍነው ቢገሏት ራሱ ደስ ይለኝ ነበር። እና የእውነት ነው የምላችሁ እኔ ምንም የማውቀው ምክንያት የለም። የእውነቴን ነው የምላችሁ
ግን በጣም ውንጀላ እየበዛብኝ ነው በጣም ማለት ነው። ኦሼም የለቀቀውን ቪዲዮ አይታችሁታል። ጭራሹኑ አሁን ምንድነው ያሉት? ወስነው ጭራሹኑ ሙሉ በሙሉ ማለት ነው ቀይ መስመር በቀይ እስክሪብቶ በቃ ምን ልበላችሁ የእውነት በቃ ስሩ በቃ አስምረውት በቃ ነች እንደዚህ ያስደረገችን ብለው ነው የደመደሙት። እኔ ግን ምንም የማውቀው ነገር የለም እንዴ። እኔ እዛ መሄዳቸውን የሚያወቅሉ እኮ እኔ ቪዲዮ ሰርቼ የለቀቁት ቪዲዮ ለሰርቼ ግን ያው ከዛ በፊትም አይቻለሁ የለቀቁት ቪዲዮ። ነገር ግን እኔ ምን አገብቶኝ እናንተ ከኔ አልፋችሁ ነው እንዴት ጀመርን? እዛ ሀይቅ ውስጥ ህጻናችሁ እንደ እናንተ ሀይቅ ውስጥ ስትቦጫረቁ እኔ ሰውን እዛ ልኬባችሁ እንትን ማስብላችሁ ባስብል እዛ ኦሼን ነበር ማስይዘው እዛው ማስቀጠቀጠው ማለት ነው። ብፈልግ ኑሮ ማለት ነው ብፈልግ ከዛች ሀገር እንኳን እንዳትወጡ ማስደረግ እችል ነበር። ተታሰቡት እንዴ ነው የቂል አስተሳሰብ ያላችሁ ጭንቅላታችሁ እንዴ ነው የሚሰራው? ምን አገብቶኝ ነው እኔ እናንተ እዛ ሀይቅ ውስጥ ወንዶች ልኬባችሁ ጭራሹን ፈቲያን እንዲወስዷት የማደርገው? ምን አይነት አስተሳሰብ ቢኖራችሁ ነው? በጣም የወረደና ዝቅተኛ አስተሳሰብ ያላችሁ ሰዎች ናችሁ። የእውነቴን ነው የምላችሁ። በጣም ወራዳ ናችሁ። ወራዳ፣ የመጨረሻ ወራዳ። ወይስ ይሄንን ያህል ነው ክብሬን አቀላችሁ ወደ ታች አድርጋችሁ ያያችሁት? ምን አይነት ባለጌ ናችሁ? ምን ይሄን ያህል ክብሬን ያወረዳችሁ ወደ ታች? የእናንተ ክብር ቢወርድ የቡኔ ክብር ይወርዳል ማለት አይደለም። ገባችሁ? በጣም የምታሳፍሩትና ቡኔ ደግሞ ይሄንን ያህል በአፌ ሁሌ ስናገራችሁ ባለጌ አድርጋችሁ አትዩኝ። ገባችሁ? እኔ አይደለም ሰው ልልክበት ምን አብጄ ነው እንደ ሰው መልክበት ከኔ ተርፋችሁ ነው እናንተ ሰውን የልኬባችሁ ሀይቅ ውስጥ ለዛው እንትን ማስብላችሁ። ግን ከኔ ራሱ ወረድ በሉ። እኔ ምንም የማውቀው አይነት ታሪክ የለም። ምንም የማውቀው ነገር የለም። አርፋችሁ ብትቀመጡ ይሻላችኋል። ቡኔ ነች እንዴ ድርቀመነት asdeebi'eetiin du'aa asdeebi'eetiin dirqama akkaawuntii viidiyoo dalaguna taasisellee sababa isiniin jedhe san maaliif waan hin taane irratti maqaan keenya gadu jira maal isiniin jedhe bakka maal isiniin jedhe jechuun gabaabumatti haala salphaan isaan akkamitti akka yaadanii beekan Allahu alam garuu mootiyyuu wanta Allahu alam jechisellee jiru garuu mootiyyuu waan isaan dalagaa jiran yookaan waan afaan isaaniitiin qaaqan waan ta'eef yoo haala kanatti hin fakkaatu jechuudha. Gabaabumatti bakka waan hin taane maqaa na balleessuun immoo dhaabamuu qaba. Ani mootiyyuu gama kiyyaan afaaniin haqaaqu malee reedumina waan hin taane wanatti fidanii maxxansan waan namarraa fudhadhu miti yookaan namarraa waan nama cadhisuutii miti jechuudha. Gabaabumatti gara dhufanii hayyee tamam kana caalaa cadhisee oobsee kana caalaa mootiyyuu oobsuu hin danda'u. Kanaaf wanta ana viidiyoo akka dalagu kana taasise kana jechuudha. Maal onaan jettan eenyuun maqaan isaanii wabiin sunillee wabiin isaa habadu wabiin kunillee numaatu እኔ ደፍሮኝ ምን ልበላችሁ ተመልካቾቼ ጭራሽ እኔ ንቆኝና ደፍሮኝ ከፈቲያ ጋር እየሰራ ነው። በመጀመሪያ እንደ እህትና እንደ ወንድምነት ሳስበው እኔ እንደ ወንድምነት ሳስበው እሱ ደግሞ እንደ እህትነት አስብሻለሁ ብሎ እንደሚያወራው አልነበረም ማለት ነው። ለካ ሁሉም ሰው አጠገብሽ ነን ይላሉ እንጂ ሁሉም ካጅ ነው። ሁሉም ይክዳል። ሁሉም በልቶ ካጅ ነው። የእውነቴን ነው። እውነት እኔ እሱ በተቸገረበት ሰዓት ሳስብለት ሲጨነቅለት እንዳልኩኝ እሱ ግን ዛሬ በመጣይ ሴት ቀየረኝ ማለት ነው። ግን ያው አመሰግናለሁ አይደለም አንተ ርካሽ ነህ። አንተ ችግር የለውም። አንተን ከምክንያቱም ያው ከባሌ በኋላ ስለማቀ ምንም አይመስለኝም። ባሌም ስለካደኝ ማለት ነው። ኦሽም ስለካደኝ አንተ ብትክደኝም የሚያስገርም ነገር አይደለም። ምክንያቱም አንተ የሱ ጓደኛ ነህ። በሱ በኩል ስለመጣህብኝ ብትክደኝ ባትክደኝም ምንም አይመስለኝም። ምንም ውስጤን የተሰማኝ ያስከፋኝ ነገር የለም ማለት ነው። ነገር ግን በማይሆን ነገር ስሜን እንዳለ የምታጠፋት ነገር ብታቆም ይሻላል። አንተ እኔ መካደ ሳይንስ ጭራሽ ነው። አንተ እኔን ደግሞ ለመስደብም እየበቃህ ነው። ገባህ? እኔን ለመናቅም እየበቃህ ነው። ቡኔ እንዲህ ታረጋለች ብለው ቢነግሩ አንተ ቡኔ እንደዚህ አታረግም ብለህ የምትከራከርልኝ ነበር የሚመስለኝ። ግን ጭራሽ ነው አንተ ቡኔ እንደዚህ ታረጋለች እያልክ ስለሆነ ጥሩ ነው። በልታ ግን አድበህ ተቀመጥ። ካልበለዚያ እኔ አይነ ስብህን ነው ማጠፋለህ። እና በዚሁ ኦሼ እንደገና በድጋሚ ማለት ነው ቡኔ ነች እንደዚህ ያደረገችን እዛ ሀይቅ ውስጥ እንደፈለጋችሁ እናንተ ስትቦጫረቁና ስትፈራገጡ ቡኔ የዛን ሰዓት ሂዱና እዛን ሰዓት በዛን ሰዓት ሂዱና እዛ ጋር ተቦጫረቁ ተራገጡ ብያችኋለሁ። ለኔ ምን አገባኝ ስለናንተ። እናንተ የምፈልጊውላችሁ ከዛይ ሳትወጡ እዛው ላሳስራችሁ ላሳፍዛችሁ ይችል ነበር። ምክንያቱም ሀገሬ ነው። የፈለኩትን ነገር ላስደረጋችሁ ይችል ነበር። ነገር ግን እኔ እሱን ያላደረኩኝ በወጠጤና በዱርዬ ሰብስቤ ሰውን ማስጠቃ ባለጌ አይደለሁም። እናንተ ባለጌ ከሆናችሁ ቡኔ ባለጌ አይደለችም። የእናንተ አስተሳሰብ የስድ አስተሳሰብ ከሆነ የቡኔ አስተሳሰብ የስድ አስተሳሰብ አይደለም። እዚህ ጋር ልነግራችሁ የምፈልገው ባጭሩ ማለት ነው።
እና በማይሆን ነገር ስሜን የምታጠፉትን ነገር አቆሙ። እኔ ለእናንተ በቂያችሁ ነኝ። እኔ አይደለም ወጠጤ ወንዶችን ሀይቅ ውስጥ ጠርቼ እናንተ ላስቀጠቀጥ ይቅርና ማለት ነው። ገባ? ለማንኛውም በአጭሩ ብንከባበር ይሻላል። እንከባበር። ብዙ ዝም አልኳችሁ። ስለኔ ልነግራችሁ የምፈልገው ስለኔ ከዛሬ በኋላ ምንም አይነት ነገር መስማት አልፈልግም። እናንተ ስታወሩ ስሜ ራሱ በእናንተ አፍ እንዲነሳ ወይ እንዲጠራ አልፈልግም። እናንተ ባለጌዎች ናችሁ፣ ስዶች ማለት ነው። ገባችሁ? የባለጌ አፍ ደግሞ የባለጌ ደግሞ የኔን ስም እንዲጠራ አልፈልግም። ብንከባበር ጥሩ ነው። ገባ? እናንተ አታፉም። እዛ ሄዳችሁ ማንኛውም ሰው ጠላት አለው። የፈለገ ሌላ ጠላታችሁ እናንተን ቢያስቀጠቅጣችሁ ቢያስደበድቧችሁ ቢጎዷችሁ ለካ እናንተ ቡኔ ልትሉ ነው። ቡኔ ነች እንደዚህ ያስደረገችን ብላችሁ ሚዲያ ላይ ወጣችሁ ስሜን ልታጠፉ ነው። ስዶች ባለጌ። እኔ እንደናንተ አይደለም። ምናልባት ይሄ ሀሳብ እናንተ ጭንቅላት ውስጥ ሊኖር ይችላል። ቡኔ ምናልባት ልታስጎዷት አስቡ ከሆነ እናንተ ይሆንላችሁ። ገባ? እኔ እናንተ ስላሰባችሁ ይሄን ነገር ቡኔ ያሰበች አይደለም። ይሄ ነው ልዩነታችን። ገባ? እኔ ይሄን ነገር አላሰብኩም፣ እናንተ ግን አስባችሁታል። እንዴት አስደረገናል? ግን እናንተ ያሰባችሁትን ነገር ነው ወደ እኔ ገልብጣችሁ እያወራችሁ ያላችሁት። ቡኔን ከሆነ አትጎዷትም፣ ቡኔን ከሆነ አታገኟትም። ምንም ነገር የምታስደርጓት ነገር የለም። ገባ? እኔ ደግሞ በወጠጤ ወንድ እናንተ ከኔ እኮ አታልፉም። በቀደመም ሞቴ ስትመታኝ እኮ ዝም ብዬ ስለቆምኩልህ ነው። እዛው አናትህን ብዬ ለሁለት ባካፈል ችል ነበር፣ እዛው ሰባብሬ ማስቀመጥ ችል ነበር። ነገር ግን ማንም ወንድ ይወካን በወጠጤ ወንድ ወይም ዝም ብሎ ሀይቅ ውስጥ አምጥቼ የማስደበድባችሁ ፋራ አይደለም። ገባችሁ? እዚህ ጋር ምን አገባኝ እኔ ሀይቅ ላይ ነው ሜዳ ላይ ነው እንዴ እናንተን ማስቀጠቀጣችሁ? እስኪ ስታስቡ ምን አይነት ጅሎች ናችሁ? ግን ጅል የመጨረሻ ጅል መሆናችሁን እኮ ማለት ነው። ሰው እንዴት ሰውን ቀጥሮ ሀይቅ ውስጥ ህዝብ ባለበት አካባቢ ሰውን ሊያስደበድብ ወይም ሰውን ለእንትን ሊል ሰውን ይቀጥራል? እንዴ ምን አይነት ኋላ ቀርና የፋራ አስተሳሰብ ቢኖራችሁ ነው ይሄን ነገር ያሰባችሁት? ግን የጅል አስተሳሰብ፣ የህፃን አስተሳሰብ። ህፃን ራሱ እንደናንተ አያስብም። ህፃን ራሱ አሁን ከናንተ በላይ ነው የሚያስበው። አስተሳሰብ ያለው ከናንተ በላይ ነው። ወይ ጉድ! እናንተ ለካ ዛሬ እዚህ ጋር ፈቲያታ ብላ እንኳን ቢያማትና ሆስፒታል ብትገባ ቡኔ ነች ያሳለቻት፣ ቡኔ ነች ያሳመመቻት ልትሉኝ ነው። በዚህ አይነት ማለት ነው። ጭራሹኑ እኔን እንዲህ ለማለት በቅታችኋል። እዛው በጸበላችሁ ይላችሁ፣ እዛው እንዳቦካችሁት ይላችሁ፣ እዛው ጨርሱት። ገባችሁ? አባሊጤ አኩመ ጎቴን ፊቄ ለመቤተኒ አቹመት አኩመ ቡኬሰኒ ተቹመ ጌፈዳ ሀሳውት ይሰምቤተኒ ኦሳማ ደዮካኒ ከሱመቴቱ ኦሼኒ ቁፌቱ ዮካኒ ሶሚሊሳ ተከኝ ጨቤቲኒ መናያላ ሴኒ ቡኔቱ አክሲ ጎሲ ሴና እንጀቹ የዳኒ ሲናደቦ ካተኒቲ ለፋ ካተኒቲ ኦሶ ፈቲያኒ ለ ኦሄቴን ቁፋቴቲ መናያላ ገልቴ ቡኔቱ አከነ ጎሲ ቡኔ ቁፋት ሴና እንጀቹ የዳኒ ገና ሆጂ ረቢ ሄሰሌን ወሴንተንቲ ወንቲ ሲናፉ ተከቲ ሚደንጆ ሳልፈዳሚው መሐሶፍተን አሁን ከሰንት በቃ ምን ልበላችሁ፣ ለአነጋገራችሁ ለከት ይኖራችሁ። ቆጥቡ እስኪ አነጋገራችሁ። የሚመስል ነገር አውሩ፣ የማይመስል ነገር የህፃን ንግግር አታውሩ። ገባችሁ? እና በዚሁ ባጭሩ እኔ ወሬ ላበዛ አይደለም የመጣሁት ዛሬ። ገባችሁ? እና ዛሬ ጠዋት ነው እና እንደነጋ ዛሬ አንድ አላማዬ ዛሬ ቪዲዮ እንድሰራ ያስገድደኝ ነገር አንድ ያልኳችሁና ሁለተኛው ደግሞ ያወራው በመጀመሪያ ያወራነውና አሁን ደግሞ በድጋሚ ሁለተኛ ምክንያቴ አንድ ኦሼ ዛሬ አስጠነቅቀዋለሁ፣ እነግረዋለሁ፣ እንዲመርጥ አደርገዋለሁ ከህይወቱና ከፈቲያ ማለት ነው። ስለዚህ ያው በአሁን እንግዲህ አስመርጠዋለሁ። ምክንያቱም ምን ልበላችሁ፣ ከዚህ በፊት ኦሼ የቡኔ ባል ነበር፣ ቡኔ ደግሞ የኦሼ ሚስት ነበር። ባልና ሚስት ነበሩ መባሉ ስለማይቀር ለዛች ክብር ስል ለባልና ሚስትነት የምትባለዋ ክብር ስል ኦሼን እንዲመርጥ አረጋዋለሁ ማለት። ምክንያቱም በኋላ ላይ አልመርጥ ብሎ ፈቲያን ከመረጠ ፈቲያንም አቶ ህይወቱንም የሚያጣ ይሆናል ማለት ነው። ባጭሩ እዚህ ጋር ልናገረው የምፈልገው ማለት ነው። ግን እውነትን ለባልነት አክብሬው እድል እየሰጠሁት ነው። የመጨረሻ እድል ነው እየሰጠሁት ያለው። ከዛሬ በኋላ ቡኔ ለህይወታቸው እድል ትሰጠናለች ብለው የሚያስቡ ከሆነ ይሄ በጣም ትልቅ ፋርነት ነው። በጣም ማለት ነው። እንደውም ትጎዳናላችሁ ብላችሁ በሐሰት ነው አይደል ስሜን ያጠፋችሁት። አሁን በእውነቱ አደርግላችኋለሁ። በእውነቱ ማለት ነው። ታያላችሁ። በእውነቱ በደንብ ነው ማስደረግላችሁ። በደንብ ነው ምሰራላችሁ። እውነት ይሄንን ያህል ድረስ እንዴት ቡኔ ጨክና ነው እንደዚህ ምን አይነት ጨካኝነት እንድትሆኑ ነው ማረጋችሁ። ህይወታችሁን የእግር ሰዓት የቁም ስቅል ኑሩ ህይወት ነው ማረጋባችሁ። ገባችሁ? በህይወት እንዳላችሁ እንድትሰቃዩ ነው ማረጋችሁ። እና ያላችሁ ቃል የእውነት ነው ማረጋላችሁ ልላችሁ ፈልጌ ነው።
ተጠንቀቁ። አሁንም ከጀርባችሁ እያያችሁ ሂዱ። ስትራመዱ እንኳን ከኋላ የቡሌ ኮቴ ያለ ወይ የለም ብላችሁ እንዲና እንዲ አላ ግራና ቀኛችሁን እያያችሁ ሂዱ። አታጡኝም ከኋላችሁ ስራችሁ እየሄድኩ ነው የምሰራላችሁ። ገባችሁ? እና ዛሬ እንዳልኳችሁ እድሉን እሰጠዋለሁ። ዛሬ ጧት ነው ገና አሁን ቁርስ በላለሁ እሄዳለሁ። ዛሬው ነው የማገኘው በዚህ ሺቲና በዚህ ልብስ ማለት ነው አገኘዋለሁ። አስጠነቅቀዋለሁ። ተረጋግቶ የሚያወራኝ ከሆነ ተረጋግቼ አወራዋለሁ። ተረጋግቶ የማያወራኝ ከሆነ ደግሞ እሱ እንዳወራኝ አይነት አድርጌ አወራዋለሁ ማለት ነው። እንደውም ማለት ነው ቆሞ ተረጋግቶ ካወራኝ አወራዋለሁ እንዳልኳችሁ። ጭራሽ ያቺ ቆሻሻ ነበር ፈቲያ አብራው ካለች ድንጋይ አንስቼ ሁለቱንም ነው አናታቸውን አናታቸውን እዛው አካፍዬላቸው ሄደው አናታቸው ቆሜ እንኳን የማውራት ትግስቱ አይኖረኝም። ያቺ ልጅ አሁን ፊት ለፊቴ ባገኛት እውነት ቆሜ እንኳን ማውራት አይመስለኝም። እኔና አንቺ ፈቲያ አጣጥመን ነው ብልሽ። ምክንያቱም በህይወትሽ ላይ ፍረጂ። በቃ ከዛሬ በኋላ ቡኔ ፊት ለፊትሽ ቆመች ማለት ከአንቺ ጋር ቆማ አፏን የምትካፈተው ቡኔ አይደለችም። ካሁን በኋላ ያለችው ካሁን በኋላ አንስታ ሲጥ አርጋ የምትገልሽ ቡኔ ነች ያለችው። ገባሽ? አራራልሽም ካሁን በኋላ አይደል? ለማንም አራራ። ገባሽ? ለናቀኝ የናቀኝን እንቃለሁ፣ ያከበረኝን አከብራለሁ። አንቺ ግን ንቀሽኝ ነው የመጣሽው። ንቄ ነው የምሰራልሽ። ስለዚህ እንዳልኳችሁ ይሄን ነገር አደርጋለሁ። አትጠራጠሩ። አጠገቡ ካለች ፈቲያ አለቃቸው ሁለቱንም ማለት ነው። እሷንም እሱንም ነው ማለቃቸው። እሷ መጥቻ አልሄድም ዝም ብዬ እሱንም አለቀው። ስለዚህ ሳወራው ራሱ ስሞት ጠራው። በቃ ምን ልበላችሁ ገሚ ነው የሚታለው ውስጤ ማለት ነው። በቃ ምን አጠገቤ ኖራ እንድምቻት በቃ እንድጠጥጫት የሚለኝ አይነት ስሜት ነው ውስጤ ያለው ማለት ነው። በቃ ምን ልበላችሁ እና ተረጋጊ ብዬ ተረጋጊ። በቃ የለችም በቃ እንደሌለች አድርገሽ አስበሽ ተረጋጊ። ታስበው ራሱ በቃ ምን ልበላችሁ ደም ስለሚፈራ ምን ትግስቱ የለኝም። ገባችሁ? ራሴን አልቆጣጠርም። ባያስ ደግሞ ከዚህ በላይ ነው እና በቃ ባጭሩ እንዳልኳችሁ ዛሬውኑ ነው ማገኘው ብያችኋለሁ። ዛሬው ማናገራለሁ። ግን ያው እንግዲህ ካሜራ መቅረጽ አልችልም። እሱን በማገኝበት ሰዓት እሱን አግኝቼ በማወራው ሰዓት ካሜራ መቅረጽ ስለማልችል እንግዲህ ኦሼ እንደምታውቁት የሶሻል ሚዲያ ሰው ነው። በጣም ካሜራ እንትን ማለት አይኑ ምን ልበላችሁ በጣም ኃይለኛ ስለሆነ ሊያቀብኝ ስለሚችል ያው ካሜራ አላስቀምጥም። ግን በአካል ሄጄ ያወራሁትን ነገር ሁላ በቀጣይ ቪዲዮ አሳውቃችኋለሁ። ምን እንዳለኝ ምን እንዳወራች ምን ሊለኝ ወይም ሊመታኝም ከሞከረ ነግራችኋለሁ። ሁሉንም ነገር በቀጣይ ቪዲዮ ማለት ነውና ባጭሩ እንግዲህ ዛሬ ከህይወቱና ከፈቲያ እንዲመጥ አደርጋለሁ እያልኳችሁ በቀጣይ ቪዲዮ እስክንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።